ከቅርብ ዓመታት ወዲህ ትኩረት የማድረግ አቅማችን በጣም ቀንሷል። ዛሬ ሰዎች በአማካይ በ8 ሰከንድ ውስጥ ትኩረታቸውን ያጣሉ። የዛሬ 20 ዓመት ከነበረው 36% ፎከስ የማድረግ አቅማችን ቀንሷል። ስልካችን ላይ አንድ ነገር ቼክ ለማድረግ ፈልገን ገብተን ለረጅም ሰዓታት ስክሮል ስናድርግ ራሳችንን አግኝተን አናውቅም። ጭንቅላታችን ብዙ ሰው ባልተረዳው መልኩ በዶፓሚን ትሬኒንግ እየተደረገ ነው። ግን አብዛኞቻችን የማንረዳው ነገር ዶፓሚንን በፖዚቲቭም በኔጌቲቭም መንገድ መጠቀም እንችላለን። በዚህ ቪዲዮ ዶፓሚን ምን እንደሆነ፣ ለምን እንደሚጠቅመንና እንዴት ኮንትሮል ማድረግ እንደምንችል እናያለን። በዚህ አጋጣሚ ለማታውቁኝ ሀሌሉያ እባላለሁ፣ ሜዲካል ዶክተር ነኝ። በዚህ ቻናል ደግሞ ስለ ፕሮዳክቲቪቲ እና ቢዝነስ እናወራለን። በመጀመሪያ ዶፓሚን ምንድን ነው? ዶፓሚን በጭንቅላችን ያለ ኒውሮትራንስሚተር ነው። አንድ ሰው ሞቲቬትድ ሆኖ የሆነ ነገር እንዲሰራ ወይም አንድ ነገር ላይ ፎከስ ማድረግ ካለበት ፎከስ እንዲያደርግ የሚያደርገው ኬሚካል ነው። በጣም ብዙ ሰው ሚስአንደርስታንድ የሚያደርገው ነገር ደግሞ ዶፓሚን ማለት አንድ ሰው የሚፈልገውን ነገር ሲያገኝ ወይም ደስ ሲለው የሚመነጭ ኬሚካል ይመስለዋል። ግን በተቃራኒው ዶፓሚን የሆነ ነገር ለማድረግ ገና አንቲሲፔት ስናደርግ ወይም ስናስብ ፕሮዲስ የሚደረግ ኬሚካል ነው። በደንብ ምን እንደሆነ እንድንረዳ ወደ ዛሬ 2000 ዓመት ልውሰዳችሁ። አቤል የሚኖረው ሞደርን ቴክኖሎጂ በሌለበት ቦታ ላይ ነው። ስልክ የለውም፣ ኢንተርኔት የለውም። ጠዋት ከእንቅልፉ ሲነሳ ስልኩን አይደለም ቼክ የሚያደርገው፣ የሚኖረው ኔቸር ውስጥ ነው። ይሄ ሰው የሚያስበው ነገር የሚበላውን ምግብ እንዴት አድርጎ አድኖ እንደሚያገኝ ወይም ንጹህ ውሃ ከየት እንደሚያገኝ፣ አካባቢው ያለ ሰውና ራሱ ያለበት ቦታ ሴፍ መሆኑን ማረጋገጥ ነው። በዚህ ጊዜ የሚፈለገው በጣም ቤዚክ ግን ማግኘት ከባድ የሆነ ነገር ነው። ምግብና ውሃን ለማግኘት ወጥቶ መፈለግ እና መልፋት አለበት። በጣም ብዙ ፎከስ፣ ብዙ ሞቲቬሽን እና ብዙ ኤነርጂ ያስፈልገዋል። በዚህ ሰዓት አቤል ዶፓሚን የተጠቀመው ቤዚክ ነገሩን ለማሟላት ነው። አሁን ይህንኑ ሰው ወደ ዛሬ እናምጣው። ይሄኛው አቤል የሚኖረው ከተማ ውስጥ ነው። ልክ ከእንቅልፉ እንደተነሳ ቼክ የሚያደርገው ስልኩን ነው። አዲስ የገባለት ቴክስት ካለ ቼክ ያደርጋል። ትላንት ፖስት ያደረገው ቪዲዮ ምን ያህል ላይክ እና ኮመንት እንዳለው ያያል። ከዛ ወይ ቲክቶክ ይከፍታል። የዚህ ሰው አይምሮ ገና ቀኑ እንደጀመረ ብዙ ፕሌሸር ያገኛል። ምንም ሳይለፋ ብዙ ሪዋርድ ያገኛል። ይሄ ሰው ስራ ሲጀምር ኮንቲኒየስ የሆነ ፕሌሸር ስለለመደ አሁንም ስልኩን ቼክ ያደርጋል። ፎከስ ማድረግ ያለበት ነገር ላይ ፎከስ ማድረግ አይችልም። አሁን ባለንበት ጊዜ ፕሌሸርን ማግኘት በጣም ቀላል ነገር ነው። ግን በተቃራኒው ደግሞ በፊት በረው ሰው ጋር ኮምፔር ሲደረግ አሁን ያለው ሰው በጣም ዲፕሬስድ ነው። ብዙ ኢንፎርሜሽን ማግኘት እንችላለን ግን ፎከስ ማድረግ ደግሞ አንችልም። ይሄ ዶፓሚንን መጠቀም በሌለብን መንገድ ስንጠቀም የሚመጣ ነገር ነው። ሶሻል ሚዲያ ወይም ፈን ብለን የምናስበው አክቲቪቲ የሚሰጠን ፈጣን የሆነ ሪዋርድ ነው። ግን አዲስ ነገርን ለመማር ወይም የጀመርነውን ስራ ለመጨረስ ስናስብ ረዘም ያለ ጊዜ ስለሚፈጅ ጭንቅላታችን የለመደው ይሄ ፈጣን ሪዋርድ ከሆነ አዲስ ነገርን ለመማር ወይም የጀመርነውን ስራ ለመጨረስ ስናስብ ረጅም ጊዜ ይፈጃል። ሪዋርዱ በጣም የዘገየ ይሆናል። አይምሯችን ደግሞ ፈጣን ሪዋርድን በለመደ ቁጥር ቀስ ብሎ የሚመጣን ሪዋርድ መጠበቅ ያቅተዋል። የሰው ልጅ አይምሮ ኮንስታንት የሆነ ሪዋርድን ይፈልጋል። እሱን ማቆም አንችልም፣ ግን የትኛውን ሪዋርድ መፈለግ እንዳለበት ማስተማር እንችላለን። ለዛ ነው ብዙ ቦታ ዶፓሚን ዲቶክስ እናድርግ ሲባል ሰምታችሁ የምታውቁት። ግን አብዛኛው ሰው ዶፓሚን ዲቶክስ ሲል ሚስአንደርስታንድ ያደርገዋል ብዬ አስባለሁ። ዶፓሚን ኮንስታንትሊ ሰውነታችን ላይ ይመረታል። ማስወጣትና መጨረስ አንችልም። ሪሳይክል ይደረጋል፣ ድጋሚ ይመረታል። ስለዚህ ዶፓሚን ዲቶክስ ስንል የምንጠቀምበትን መንገድ እንቀይር ማለት እንጂ ዶፓሚንን ከሰውነታችን ውስጥ አውጥተን እንጨርስ ማለት አይደለም። ስለዚህ አሁን ጥቅሙን ካወቅን እንዴት አድርገን ነው ኮንትሮል ማድረግ የምንችለው? ዶፓሚንን በሶስት ስትራቴጂዎች ኮንትሮል ማድረግ እንችላለን። የመጀመሪያው ስትራቴጂ ፕሌዠርን ማቆየት ነው። ይህ ስትራቴጂ መጀመሪያ ፈን አይደለም ወይም አንፈልገውም ብለን የምናስበውን አክቲቪቲ ማድረግ ነው። ለምሳሌ በአንድ ጊዜ ተንጨርስ የነበረውን ተከታታይ ፊልም መሀል ላይ አቁመን ሎ ዶፓሚን የሆነን አክቲቪቲ ወይም ፈን አይደለም ብለን የምናስበውን ታስክ መሀል ላይ መስራት ማለት ነው። ይህን ስናደርግ መጀመሪያ እንጨርሰዋለን ብለን ያሰብነውን ፊልም እያሰብን አንቲሲፔት እያደረግን እሱን ስንሰራ ዶፓሚን ሪሊዛችን በጣም ይጨምራል። ይህንን ዶፓሚን ፎከስ አድርገን ወይም በጣም ሞቲቬትድ ሆነን አንድን ስራ እንድንጨርስ ያደርገናል። ሁለተኛው ስትራቴጂ ደግሞ ጤናማ ያልሆነን ዶፓሚን አቮይድ ማድረግ ነው። ይህ ስትራቴጂ እስካሁን ዶፓሚን ስፓይክ ያመጣሉ ብለን ስናወራ የነበሩትን አክቲቪቲዎች በሙሉ አቮይድ ማድረግ ነው። ኖርማሊ የዶፓሚን ሌቭላችንን ባላንስ ወይም ሪሴት ለማድረግ 4 ሳምንታት ያክል ይፈጁብናል። እነዚህ ጊዜያቶች ውስጥ ትሪገር ሊያደርጉ የሚችሉ ነገሮችን በሙሉ አቮይድ ማድረግ አለብን። ለምሳሌ ኖቲፊኬሽናችንን ማጥፋት ሊሆን ይችላል። አንድ ስንጠቀመው የነበረውን አፕሊኬሽን አንኢንስቶል ማድረግ ሊሆን ይችላል። ምክንያቱም ባንክ ከፍቶ ራሱ ጭንቅላታችን እነዚህ ትሪገር የሚያደርጉትን ነገር ስለለመደ አትሰም ፖይንት አንቲሲፔት ያደርጋል። አንቲሲፔት ባደረገ ቁጥር ደግሞ ዶፓሚናችን ከፍ ይላል ማለት ነው። ሶስተኛውና የመጨረሻው ስትራቴጂ ደግሞ መደበርን መልመድ ነው። ይህ ስትራቴጂ ስንሰማው ቀላል ነገር ሊመስለን ይችላል፣ ግን አሁን ባለንበት ጊዜ መደበር መቻል በጣም ከባድ ነገር ነው። ምክንያቱም አብዛኞቻችን መንገድ ላይ ብንሄድ ሙዚቃ እየሰማን ነው፣ ምግብ ስንበላ ስክሮል እያደረግን ነው። ብቻ የሆነ ዲስትራክት የሚያደርገን ነገር አናጣም። የአብዛኞቻችን አይምሮ ኮንቲኒየስ የሆነ ሪዋርድ ለምዷል። ስለዚህ
ዝም ብለን መቀመጥን አንችልም። ብዙ ጊዜ ሁላችንም የምናደርገው የሆነን ስራ ከሰራን በኋላ እረፍት ማድረግ ብንፈልግ ወይ ቲክቶክ ነው የምናየው ወይ ብቻ ስልካችን ላይ ነን። ለምሳሌ አንድ ሰው የሆነን ስራ ሰርቶ እረፍት ማድረግ ቢፈልግ ዩዥዋሊ ወይ ቲክቶክ ከፍቶ እያየ ነው ወይ ብቻ የሆነ ሶሻል ሚዲያ ላይ ስክሮል እያደረገ ነው የምናገኘው። አይምሮ ሰብኮንሽስሊ ከእረፍት ይልቅ ኮንቲኒስ የሆነን ፕሌዥር መርጧል ማለት ነው። ቤዚክሊ ይሄኛው ስትራቴጂ ራሳችንን ለተወሰነ ሰዓት ያክል ምንም ነገር ሳንሰራ ማስቀመጥን ማስለመድ ማለት ነው። ይህን ስናደርግ ሰውነታችን ላይ ያለውን ዶፓሚን ባላንስ እናስደርገዋለን ማለት ነው።